እሺ ሰላም እንዴት ናችሁ? ዛሬ ደግሞ የምናየው ስለ ሜዲያን ነው። ሜዲያን ማለት ሲምፕሊ ኢትስ ሚድል ቫልዩ መሀል ላይ የምናገኘው ቫልዩ ነው። ግን ይሄን ለማወቅ መጀመሪያ የተሰጠንን ቁጥር በኢንክሪዚንግ ኦር ዲክሪዚንግ ኦርደር ማስቀመጥ አለብን። ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ ማስቀመጥ አለብን። ከዛ መሀል ላይ የምናገኘው ቫልዩ ዘ ሚድል ቫልዩ ኢዝ ዘ ሜዲያን። ምናልባት ግን መሀል ላይ የምናገኘው አንድ ቁጥር ካልሆነ ሁለት ቁጥሮች ከሆኑ ማለት ነው እነዛን ቁጥሮች ደምረን ለሁለት እናካፍላለን ማለት ነው። ኤክሰርሳይዝ 7.3 ፋይንድ ዘ ሜዲያን። ይህን እንስራ፣ ሌላውን አንተ ትሰራላችሁ ቀላል ስለሆነ ማለት ነው። ሶ ዘ ሜዲያን ኢዝ መጀመሪያ አሬንጅ እናደርጋለን ቁጥሩን ከትልቅ ወደ ትንሽ ወይም ከትልቅ ወደ ትንሽ ወይም ከትንሽ ወደ ትልቅ ቁጥሩን አሬንጅ እናደርጋለን። መጀመሪያ ሌትስ ፑት ኢት ኢን ኢንክሪዚንግ ኦርደር። አስራ ሁለት 14 23 ስለዚህ ቁጥሮች እንደዚህ ካስቀመጥን በኋላ ሜዲያን ማለት መሀል ያለው ቁጥር ነው። እንደምታዩት the middle value is 23 so median is 23። እነዚህ ቁጥሮች ካያችሁ ኢቭን አይደሉም። 1 2 3 4 5 6 ስለዚህ መሀል ላይ ሁለት ቁጥሮች ነው የሚኖሩት ማለት ነው። ሶ ከትልቅ ወደ ትንሽ ስናስቀምጥ 104 102 አለ መጀመሪያ፣ ከዛ 104 112 150 እና 160 ስለዚህ መሀል ላይ ያለው ቁጥር አይታወቅም፣ ሁለት ቁጥሮች ናቸው። ስለዚህ እነዚህ ሁለት ቁጥሮች ደምረን ለሁለት ነው የምናካፍለው ማለት ነው። ስለዚህ 104 ሲደመር 112 ሲካፈል 2 108 ማለት ነው። ስለዚህ የትኛው ነው የሲ ሜዲያን is 108። Question number 2. The salaries of 8 employees in Burr who work for a small company are listed below. So ለአንድ ካምፓኒ የሚሰሩ 8 ሰራተኞች ደሞዛቸው ተጽፏል እዚህ ጋር። ስለዚህ what is the median salary ነው የሚለው። ሜዲያን ሳላሪ የሚለውን ለማወቅ ያው አሬንጅ እናደርጋለን ኢንክሪዚንግ ኦር ዲክሪዚንግ ኦርደር። ከስንት መጀመር እንችላለን? ከ8000 ከዛ 9000 ነው የሚሆነው 5500 ከዛ 8000 ከዛ 9000 ከ9000 ቀጥሎ 10000 ከዛ 30000። ስለዚህ መሀል ላይ ያለው ቁጥር ስንት ነው? የትኛው ነው? 10000 ማለት ነው። እዚህ ጋር 3 ቁጥሮች አሉ፣ እዚህ ጋርም 3 ቁጥሮች አሉ። ስለዚህ መሀል ያለው 10000 ነው። ስለዚህ the median salary is 10000 ማለት ነው። ሶ ኔክስት ደግሞ ስለ ሬንጅ ነው የምናየው። ስለዚህ ካየን በቂ ነው ለዛሬ። ጥያቄዎቹ ብዙ የሚከብዱ አይደሉም። እናንተም ተጨማሪ ኤክሰርሳይዝ በመስራት ልታዳብሩ ትችላላችሁ። እስከዛ በሚቀጥለው እስክንገናኝ በያላችሁበት ሰላም ሁኑ። ቻው።